ኤርሊንግ ሃላንድን ሊያስቆሙ የሚችል ምድራዊ ኃይል አልተገኘም። እንግዲህ በሲቲ ከተገኙት 20 የፕሪሚየር ሊግ ግቦች እስካሁን 13ቱን እሱ ነው ያስቆጠረው። ቀጣይ ታፕ ስኮረር ፎር ማን ሲቲ እንግዲህ ማን ነው ብላችሁ ብትጠይቁ ኦን ጎል ነው። ከዛ ውጭ ያሉት እንደ ሬይነርስ እና አይ ቲንክ በጣም ብዙ ተጫዋቾች አሉ ቸሪኪ አንዳንድ ጎል ያስቆጠሩ። ሃላንድን የራሱን ሪከርድ የሚሰርበው ይመስላል። አሰልጣኛቸውን ያባረሩት ወልቭሶች እንግዲህ ጋሪ ኦኔልን የድሮ አሰልጣኛቸውን ወይም ደግሞ ቴንሃግን ለመቅጠር በጣም እየጣሩ ይገኛሉ። ይህንንም ከቀጣይ ሳምንት በፊት ከቀጣይ ፕሪሚየር ሊግ ጨዋታቸው በፊት ለመፈጸም በጣም ጥረት ላይ ይገኛሉ። እኔ ግን ቴንሃግ የሚያዋጣቸው አይመስለኝም። የሚሻላቸው ጋሪ ኦኔል ነው እላለሁ። አርሰናል ተስፈኛው ተጫዋች ማክስ ዳውመን እንግዲህ ከአርሰናል ጋር የሚያቆየውን ስምምነት መፈራረም ጫፍ ላይ ደርሷል። ይህ ተጫዋች በብዙ ክለቦች እየተፈለገ ነው። ብዙ ብር ማግኘት የሚችልበት እድሎችም ነበሩት፣ ግን አርሰናል ለመቆየት ተስማምቷል። 17 ዓመት ሲሆነውም ፕሮ ኮንትራክት ከአርሰናል ጋር ህጋዊ ውል ይፈርማል ማለት ነው። ቫን ዳይክ እንግዲህ ስለ ዋይን ሩኒ ሀሳብ አስተያየት ተጠይቆ በጣም ቀሽም አስተያየት መሆኑን የሚመስል መልስን የመለሰ። ዋይን ሩኒ እንግዲህ እንደሚታወቀው ሊቨርፑሎች በጣም በተቸገሩበት ሰዓት ያለፈውን 5-6 ሳምንት ከአስቶን ቪላ ከማሸነፋቸው በፊት የነበረውን ጨዋታ ላይ በጣም የመሪ ያጣ ቡድን ይመስላል። በጣም ፊታቸው ላይ የሚያሳዩት አድራጎት የፊታቸው ኤክስፕሬሽን በጣም ደካማ ነው ብሎ ነበረ። ይህንንም ቫን ዳይክ እንደማይቀበለውና የዛሬ ዓመት ዋንጫ ሲበሉ የት እንደነበረ የሚያሳብቅ መልስን የሰጠ